አደይ ከዚህ በኋላ ማልቀስ የለባትም። ያንቺን ባለዴብም ሆነ ለእናትየው አይገባትም። እሺ እባክሽን ተረጋጊ። ነበር አንቺ ጮኛ። ቆይ ስንት ናችሁ? ሌላ ማን አለ? ብቻ ከዛች ጋር እኔን እያወዳደርሽኝ አይደለም? ያቺን ልጅ? አዎ ሰራተኛዋ አደይ። ኦኬ አልሚ ያመጣችሽ ሙሽራ አንቺ ነሽ? ያ ጌታ ራሴን ከአንቺ ጋር አገኘሁት። አደይ ያለ አንቺ መኖር ምችል አይመስለኝ። ምን አለበት ያኔ ሁሉ ጣጣ እንዳይመጣብኝ በውቅና አርፌ በተቀመጥኩ። የመጣንበትን መንገድ አልጠላሁትም አደይ። ገና ከአንቺ ጋር መለያየቱን ሳስቡ አይምሮ የሚያመጣብኝን ጭንቀት ልቋቋሙ አልቻልኩም። አደይ በጣም አፈቅርሻለሁ። በልቤ ላይ ያለሽን ቦታ ደግሞ እንደምታውቂ አውቃለሁ። አውቃለሁ፣ ግን እኔን መውደድህና ማፍቀር የኔን ክብር ሊጠብቅልኝ ካልቻለ ምን ዋጋለሁ? ሰላም እንዴት ናችሁ? የቻናል ቤተሰቦች ጠፍተናል፣ ተጠፋፍተናል። አደይ እንግዲህ ከዴቭ ጋር ምንም የምታደርገው ነገር የለም። ተለያይተዋል። እንግዲህ ወደ አብረው ሊሆኑ አይችሉም። ዶክተሩ በጣም ነው የሚወዳት። እሷ ግን አሁንም እየቀረበችው ነው። በደወለላት ቁጥር እየሄደች ነው። ዴቭ ግን እሷ ስር እንዳላይ ብሎት ነበረ። ነገር ግን አሁንም ከእሷ ስር አልጠፋም። ያው ሩታ ደግሞ ዶክተሩን በጣም ነው የምትወዱት። ብትወደውም እሱ ሊወዳት አልቻለም ማለት ነው። ምንም ማድረግ አትችልም። ትመጣለች፣ ትነጫነጫለች፣ ትሄዳለች። አንቺ ግን በሰላም ነው? ምንድን ነው ሆንሽው? ችግርሽ ምንድን ነው? ለምን ችግርሽን አትነግርኝም ስላት እሷ ልነግረው አልቻለችም ለዶክተሩ። እንግዲህ ዶክተሩም እሱ የሚያስበው የሚያሰላስለው አደይን እንጂ ለሌላ ቦታ የለውም ማለት ነው። እንግዲህ ዴቭ ከሁለታችሁ አንደኛችሁን መምረጥ አልቻልኩም፣ አልችልምም፣ ልመርጥም አልችልም። አንቺም የምወድሽ ሚስቴ ነሽ፣ እሷም ደግሞ እናቴ ናት። ስለዚህ ከሁለት አንደኛችሁ ልመርጥ አልችልም ነው ያለው። እንግዲህ ዴቭ ማለት ያው ከመረጥክ እናትክን መምረጥ አለብህ። እናት አንድ ነገር ብትሆን እስከ መቼም ድረስ ይቅር አይልህም። ስለዚህ አንተ ተምትጸጸት እናት የሆነ ነገር ሆና ተምትጸጸት እናትክን መርጠህ እናንተ ይቅርብን እያለች እያለቃቀሰች ነበረ። በነገራችን እናቴ አልፈቀደችም ነበረ፣ ግን ያው እናቴን እኔም ገልምጬ እሺ ብዬ ነበረ። በቃ እናትና አባት ያልፈቀደውን ትዳር አይሆንም። ስለዚህ እናት ግን እናት የሆነ ነገር መሆን የለባትም ብላ መካከረችው። እሱም እንደዛው እናቴን ከእናቴ ውጭ የሆነ ነገር ባደርግ እናቴ የሆነ ነገር ትሆንብኛለች። ስለዚህ ምን ላድርግ? እሺ እንዴት ሊሆን ወደፊት እያለት ነበረ። ነገር ግን አሁን ከልጅቷ ጋር ስምምነት ሆኗል። ያው ተቆጥቷት ነበረ። ለምንድነው ወደ መጣሽበት ማትሄዱ? ምን አባሽ ሆንሽ ነው? ለምንስ እሷን ትናገሪያታለሽ? ምንድነው ችግርሽ? በቃ አልፈልግሽም፣ አልወድሽም፣ ልጅ ሆነን እየተፋቀር ነው ነገር አሁን አድርገናል። እኔ የራሴ ህይወት አለኝ፣ አንቺም የራስሽ ህይወት መኖር አለበት። ስለዚህ የልጅነት የሆነውን ነገር አሁን ስናድግ ልንተገብረው አንችልም። ሁላችንም ነፍስ ስናቀይ የራሳችን ህይወት አለን ብሎ ሲነግራት ለምን እንደዚህ ትለኛለህ ብለ በቃ አንዴ የምትሆነውን ነገር አሳጣት ማለት ነው። ሄጄ ለእሷ ተናግሬ ከዛን በኋላ እሷ እንደሆነች ትሆናለች፣ እንዳረገች ታረግሃለች ነው ያለችው። ኧረ እባክሽ እኔ አሁን እንደሱ ልልሽ ፈልጌ አልነበረም፣ እባክሽ ተይ ምን እያላት ነበረ። ነገር ግን እሷ አልሰማችም። እሺ የፈለግሽውን ነገር አደርግልሻለሁ፣ አሁን አርፈሽ ተቀመጪ፣ ለእናቴ ምንም ነገር እንዳትነግሪያት ተነግርሻት የሆነ ነገር ትሆንብኛለች። ባሳር ነው ተሐኪም ቤት አሁን ወጣችው። በቃ የፈለግሽውን ነገር አደርግልሻለሁ ብሏታል፣ ያችን ልጇን ማለት ነው። እሷም እሺ ብላለች። በጣም ደስ ይላል። እንደዛ በመሆኑ እንግዲህ ለዶክተሩ እኔ ደስ ያለኝ ነገር ያው አደይን ዴቭ ተጥዋት ዶክተሩ ስለሚያገባት እናንተ አደይን ጠጋ ብላችሁ ስላላያችኋት እና የእሷን በፊት የምሰራውን ነገር አስታውሳችሁ እንደዚህ መሆን የለባችሁም ነበረ።
እያላቸው ነበር ማለት ነው። እንግዲህ ዶክተሩና አደይ መጋባት አለባቸው።